ሚከስ አቤት ትከፍላለህ ወይስ ቴሌግራም ሊለቀቅ? ምኑ እሙሙ የማይኔ ያንተ አረን የለኝም እሙሙ የለኝም ይለኛል። በቪዲዮ እኮ ተቀምጧል እኮ ተቀርጾ። ለማንም ልክ ያለቀም ምን እየታገኙታላችሁ? መንገድ ላይ ስሸና ከፎቅ ላይ ሆነን ቀርጸናል። ምን አለ ቆርጦ በጣለው ስሸና አሁን አልነበረማ ማማረር የነበረ ቤዛኔ ያደለው ተከፍሎት ይልካል። ያደለው ተከፍሎት ይልካል እና እንክፈለ እኔ እድል እንደሆነማ እኮ ግልጽ ነው። አሁን ትከፍላለህ ወይስ ይለቀቅ? ኧረ ልቀቁት። እኔ ብር የለኝም። አሁን እናቴን የለኝ። እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ የመተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ከክራበደርሽ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊ ነበር። አሁን እኛ ቤት መጣ በመደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? አረጋሽ እላፊ ቃል አትነጋገር። እኔ ማይኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቼ አኖርሻለሁ እናቴ ሙልቅቅ አርቄ ያለኝ ብራይል አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ አታፈንጂ በሬ ላይ ለማትቆይ ብዙ ያኔ ፍቅር እንዴት እኮ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የእሱ አጃቢ ትሆናለህ። የእሱ ትሆናለህ ወይ ማጀብ ሞቶ ለቅሶ ላይ ሙሾ ባወረድኩ አጅቧል። አንዴ ስልክ ላንሳቅ። እሺ ሄላ ሰላም፣ የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ አባት። አዎ ቶንሲል እኮ ትመላለስበት ነበር ሆስፒታል ገባ። አዎ የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ምን? ናይ እባክሽ ሬሳሽን ሰብስቢ፣ ቦታ ይዞብናል፣ ብዙ ታማሚ አለ። ምን? ወይኔ ጉዲ! እርግጠኛው አታልቅሽ፣ እርግጠኛው አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ምን እቅድ አለ? ከዚህ በኋላ ካንቺ ይልቅ ላፈሩ ይቀርባል እሱ። ወይኔ ጉዲ! ላፈሩ ቅርብ ነው። ወይ ያላ ወጣት አይሙት ወጣት አይሙት። ምንድነው ከመልክ የላችሁ ከአቋም የላችሁ? እናንተማ መቀጣት አለባችሁ። እዚህ ቆማችሁ ሴት እየተላከፋችሁ። መቀጣት ካለማ ሴቶቹ ይቀጡ፣ በምንወዳት ነገር እየተቀመጡ። ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄን መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ
ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም ለመቶ ችጋራም Okay. ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ቴክኖሎጂያ ወይዘሮ አረጋኝ ያኩሰራምታ እንዴት ተኩሰራምታ እንደልክ በመጣ በቃሪያ ምን አለ በቃሪያ አንቱ መላጣ ባራ ከዚህ የተረገምክ ዘመን ይቀራል ዘመን እንደ ቃሪያ ይቀራል። ነፂ ይህን ውሳኔ ለመወሰን በጣም ብዙ አውጥቻለሁ፣ ብዙ አውርቻለሁ። ምንድነው ቤብ እንደለመድከው ሰርፕራይዝ ታደርግኝ ነው? አዎ የህይወቴ ትልቁ ውሳኔ ነው። ማሬ ይሄን የብብት ፀጉር ቁረጩ፣ በእናትህ አንቆ ሳይደፋኝ ቁረጩ። አሁን እቺ ምን አደረገሽ ነው የምትለው? እናት አንዴ ላናግርሽ። አይሰማትም እንዴ? አንቺን ነው የሚያናግረው። አቤት። አይ በጣም ቆንጆዬ ነሽ ለማለት ነው። ምን አገባክ? አስተያየት የጠየቀ ሰው አለ? ሌላ ነገር ምናምን እኮ አለ ማማ። I just wanted to compliment you. እንግሊዘኛህን እዛ ወደ ራስህ ኩሰድ እርኩስ። ያምሻል እንዴ? አርፌ ከተቀመጥኩበት ራስ ጠርተህ ትሳደባለህ እንዴ? የጠራሁሽ እኮ ልሰድብሽ አልነበረም። እዚህ ጋር ታቆማለህ። ተራሷ መስዬ ነው አፍ የምከፍትብኝ? ጊንዲላ ወንድም አለኝ። አረህን ነው ፈትፍቶ የሚያበላክ። ዋው 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 ዋው። ኧረ እቺማ ጤነኛ አይደለችም። አዎ ብትሄድ ነው የሚሻልህ። ግን እኮ ቴንክ ዩ ብለሽ መገላገል ትችይ ነበር። ምን አባሽ ነው የምትይኝ አንቺ ደግሞ? አንተም ተማሪ እንዳይወጣ አርፎቻት ነው በሰጠታ ወጣኪኛው ኩርኩሜ ሰማይ ነው የሚልከው በጠረባ ዳይሬክተር ቆይ ማሳን ማርሞይ መምህራችሁ ሆስፒታል ነው ሲኖ ገስቶት ሙጋመት ስሪነና እንግዲህ ቀረ መፈለግ ዋይና ኤክስን ሙጋመት ስሪነና እንግዲህ ቀረ መፈለግ ዋይና ኤክስን ማሞ ዛሬ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ አንደኛ ወንጀል ችሎት በቀረቡ 4 የኢቢኤስ ቴሌቪዥን ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ ተፈቅዶለታል። በመሆኑም በፖሊስ ቁጥጥር ስር ውስጥ የሚገኙት 4ቱ ሰራተኞች ከተያዙበት ቀን ጀምሮ ታሳቢ የሚደረግ የ14 ቀን የምርመራ ጊዜ ነው ፍርድ ቤቱ የፈቀደው። ትላንትና በዋለው የፍርድ ቤት ችሎትም የኢቢኤስ ስራ አስኪያጅ ነብዩ ጡመ ልሳንን ጨምሮ በፖሊስ ቁጥጥር ስር የሚገኙ ሌሎች 4 ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ መፈቀዱ ይታወሳል።